ትንጨረሽ ይመጣ 10 Let's go. And yes go. Yeah. እንዳልገለጥባችሁ ስክሪን ውስጥ ሃይ ዛሬ እንግዲህ ይዤላችሁ ነው የመጣሁት ከኮች ቤኪ ጋር ነኝ። እባካችሁ አንዴ ጭብጨባ። እንኳን ደህና መጣ ወደ ጂሜ። እንኳን ደህና ቆየሽ። ደስ ቆይ ይቅርታ፣ ምንድነው በልተህ የመጣኸው ከጂም በፊት? ዛሬ ቂንጬ በልቼ ነው የመጣሁት። እኔ በልቼ የመጣሁት ድንች ስኳርና ሙዝ ነው የበላሁት። እስኪ አልፎ ሰው ዛሬ ኤክሰርሳይዝ ልናደርግ ያሰብነው ንገርልኝ። definitely it's going to be leg exercise ነው የምንሰራው። የትኛውም አይነት ጥያቄ ካላችሁ ታዲያ ኮሜንት ላይ ለበረከት አስቀምጡለት። ወደ ወርካታችን እንሂድ። ስፖርተኛ ያወራም ኮች ማለት ከጀመርክ ስንት ጊዜ ሆነ? almost 2 ዓመት። ከዛ በፊት እንትን ላይ ኦንላይን ላይ ኮች ማድረግ ነበረ። ኦንላይን ኮቺንግ ምናምን ሰጥ ነበር። የራሴ ስራዎች ሰራ ነበር። ኦንላይን ነበር ማስተር። ከዛ ፈርስት ወርካውታችን አዳፕተር ማሽንን እኔ አዛ ወርካውትም አዛ ዋርም አፕ ሰውነት ይሄ እዚህ ጋር ያለውን በደንብ እንዲያማሙቀው ፈርስት የምሰራው አዳፕተር ማሽን ነው። እስካ ጀምር ፕሪሲያን ተጀምር። ሪፒቴሽኑ እንዴት ነው የሚሆነው? ኦኬ ከዛ አዳፕተር ከጨረስክ በኋላ ቀጥታ ወደ ትገባለህ። ቀጥታ ኦኬ እሺ። ሁለቱንም አንድ ላይ easy. Thank you ስለቀነስከው። ኪሎን በስንት ነው የምትጀምሪው? እኔ በ20 ይሻለኛል። በ20 እዚህ ላይ ልጨምረው።
አዳፕተር ብዙ ሰው አይሰራውም። ይሄ ስፔሻሊ ወንዶች አይሰሩትም። ግን ይሄኛውን እንትናችንን ለማሳደግ ላይክ ፉልነስ ለእግራችን ፉልነስ እንዲኖረው ይሄ ኢነር ታይም የምንለውን አካላችን በጣም ዊክ ነው። ባይ ዘ ወይ ብዙ ሰው ሌሎች እንትኖችን በደንብ ፑሽ ያደርግና እዚህ ጋር ሲመጣ ብዙ መስራት አይችልም። ስፔሻሊ አልዋሽም እንደዛው ነው አለመደም ብዙ ሰው ይሄ ግን በጣም አሪፍ ነው ለእግራችን ፉልነስ በጣም አሪፍ ነው። እና ይሄ ውፍረትን ይሄ ስብ የሚያስቸግራቸው ሰዎች አዳፕተር ማሽን ይሄ ላይክ መስል እያደረጉ እንትን እንዲላቸው ስባቸው እንዲቀል በነገራችን ወንዶች ግሉት ሲጀመር ግሉት አያስፈልገንም። ለምን የቂጥ ስፖርት እንሰራለን ብሎ ነው የሚያስቡት። ግዴታ ነው ግሉት ለወንድም ለሴት በጣም ግዴታ ነው። ትልቁ የሰውነታችን አካል ራሱ እሱ ነው። ስለዚህ ይሄ ግሉታችን ግሉታችን ስለሆነ ወንዶች ግሉት ያደራ hamstring curl ከዛ
ስድስት ያዝ ያዝ ታፕ ሰባት ስምንት ታፕ ከማ 10 ታፕ ያዝ ከማ ሁለት ታፕ ስትሬች ማድረጉ ነው። ሶ ሁለቱንም ኮምፓውንድ ወርክ መስራት ይችላል። ያው ለዛሬ ለማሽን እንጨርስና ጨርስ ያ ታምጣ ሶ ቀጣይ ፕሬስ ምን ፕሬስ ኦኬ 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 መቶ አስርና መቶ አስር 220 ሳታረጉ ሰብስክራይብ ሳታረጉ ያያችሁ ከሆነ ሰብስክራይብ እንዳልገለጠባችሁ በስክሪን ውስጥ ተመልሰን ሌግ ኤክስቴንሽን ላይ መተናል። ተመልሰን ሌግ ኤክስቴንሽን ላይ መተናል። አሁን ለኳድ ነው የመጣነው። አሁን ለኳድ ነው የመጣነው። የት ነው ሌላኛው? አስር ያዘው። የስ ከማ አንድ ሁለት ከማ ሶስት አራት አምስት ከማ ስድስት
ትችላለህ። አጨጭለናል። ስምንት let's go yes yeah sweet አስተውጫሽ ይሄ የመጨረሻ ኤክሰርሳይዛችን ነው። አሁን ወደ ስትሬች እንገባለን። ይህ ስለመጣህ በጣም አመሰግናለሁ። በሚቀጥለው አብረን እንሰራለን። ቀጣይ አፐር ቦዲ ነው የምንገባው። አሪፍ ኤክሰርሳይዝ ነበር ያደረግነው። በጣም አመሰግናለሁኝ። ሰብስክራይብ እንዲያደርጉ ንገር። ፕሊዝ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮመንት አድርጉ። ቀጣይ በተለይ ሴቶች ብዙ ትማራላችሁ ብዬ አስባለሁ። እወዳችኋለሁ። ባይ